ቁርአንና ጾም ነገ የውሙል ቂያማ ያማልዳሉ የቁሉ ሲያም ምን እንዴት ነው የሚያማልዱት ጾም እንዲህ ይላል ሁሉን ነገር ማናገር የሚችለው ጌታ አላህ ጾምም እንዲናገር ይፈቅድለታል የፈለገውን ማናገር ይችላል አላህ ማለት ነው ምን አለ ጾም የውሙል ቂያማ ረቢ ኢኒ መናዕቱሁ الطعام والشراب بالنهار ጌታዬ ሆይ ሌላ ጊዜ እንደለመደው በቀኑ ክፍለ ጊዜ የወደደውና የመረጠውን ነገር ከመብላትና ከመጠጣት እኔን እንዲጾመኝ ብዬ ከልክየዋለሁ ይላል የቁርስ የምሳ ፍላጎቱ በዛ ሰዓት አይኑ አይቶ ወይ አፍንጫው አሽትቶ ወይ በጆሮ በሰማው ነገር ቀልቡ ወደዛ ተወስውሶ ለመብላት ለመጠጣት ስጋዊ ፍላጎቱንም ከትዳር አጋሩ ጋር ለመወጣት ቢፈልግም እኔ ግን እንዲጾመኝ ብዬ ከልክየዋለሁና ፈሸፊዕኒ ፊ ዛሬ ተውበት ያላደረገባቸው የሚቀጣባቸው ወንጀሎች ካሉት በነዛ ወንጀሎቹ ሰበብ እሳት እንዳይገባ እኔ አማላጅ ልሁን ፍቀድልኝ በማለት ጾም ይጠይቃል ويقول القرآن قرآن من إلال ربي منعته النوم بالليل ጌታዬ ሆይ በሌሊቱ ክፍል ማረፍን እየፈለገ ነገር ግን እኔን ተነስቶ እንዲቀራኝ እንዳይተኛ ከልክየዋለሁ እሱም እሺ ብሎ ተነስቶ ቀርቶኛልና ፈሸፊዕኒ ፊህ በሱ ጉዳይ ላይ ለወንጀሎቹ ማካካሻ እንደሆን አማልደኝ ይለዋል ፈዩሸፈዓን የሁለቱም ምልጃ ተቀባይነት ይኖረዋል የጾምም የቁርአንም ሰውየው ምልጃውን አላህ የነሱን ምልጃ አላህ ተቀበለው ማለት ከአላህ ቅጣት ዳነ ማለት ነው ስለዚህ ጾም ተቆጥረው የማያልቁ እጅግ በጣም ብዙ ጥቅሞች አሉት 6-7 ተብለው በ10 በ20 የሚቆሙ አይደሉም ቢያንስ እንደ መግቢያ ያክል የረሳውን ለማስታወስ ያልሰማም ያላወቀ ሰው ካለ እንዲያውቅ ለመርዳት እንጂ ስለዚህ ስለ ጾም ሁሌም ዝግጅቱን በተለያዩ ዓሊሞች በተለያየ ቀናት ቢነገረን ለመስማት በፍጹም መሰልቸት የለብንም ተነግሮ የማያልቁ ብዙ ጥቅሞች ስላሉት ነው እዚሁ 5 ላይ ላቆመውና ወደ ሁለተኛው ነጥብ ልግባ ሌላው ሁለተኛው ቅድሚያ ከእስቲዕዳዱ በፊት አስታውሳቸዋለሁ ያልኩት የረመዳን ወርንም ክብር በተመለከተ ነው የረመዳን ወር ከ12 ወራቶች በ9ኛው ወር ላይ የሚገኝ ወር ነው እንደ እስልምናው አቆጣጠር አላህ ዘንድም የወራት ብዛት ስንት ናቸው 12 ናቸው ከ12 የሚበልጥ ወር የለም አጠቃላይ ማለት ነው 9ኛ ወር ተብሎ የሚጠራው የረመዳን ወር ነው ይሄ ወር ለየት ያለ ክብር አለው ለየት ያለ መሆኑን ከሚያሳዩት አንዱ ቁርአን ከጌታ አላህ ዘንድ በነቢያችን አለይሂ ሰላቱ ወሰለም ልብ ላይ የወረደው በዚህ ወር መሆኑ አንዱ መለያው ሸህሩ ረመዳን الذي انزل فيه القرآن ለመጀመሪያ ጊዜ ቁርአን ሲወርድ በዚህ ወር ላይ ነውና የወረደው በሌሎች ወራቶች አልወረደም ማለት ሳይሆን ኢብቲዳአ ኑዙሊ የቁርአን መውረድ ጅማሬው በዚህ ወር መሆኑን ያሳያል በረመዳን ወር በየትኛው ቀን ሲባል በተባረከችው ሌሊት ላይ ነው የወረደው ሱረቱ ዱኻን 44